አቤት አጉ እንዴት ናችሁ? ሰላም ነው? ለሰፈር ነው የመጣው። ሰራበትን ቦታ ታውቃለህ? የትም ይሁን የት እኮ ስፖርት በየትኛውም ቦታ መስራት ይቻላል። አው እኮ አለቃ እኮ ልክ እኮ ነው፣ ግን ስፖርት ዝም አንተ ያለ ሰፈር መጥቼ ባንተ አካባቢ ቢሰራ እኔ ደስ ይለኛል። እኔ ደስ ይለኛል። እኔ ጋር መጣችሁ ቢሰራ እንዴት ደስ ይላል። ወጣት አይደላችሁ እንዴ? እንዴት እኔ በሰፈር ምናምን ራሳችሁን ትከፋፍላላችሁ? ያለ መንደር ምትትዘላለህ? መንደር እንዴት ትላለህ? ወንድ ልጅ ሆነ እንዴት ነው በመንደር ራስን የምትከፋፍለው? እንዴት? ይሄ እኮ ሰፈራችን ነው። የፈለገ ሰፈራችሁ ቢሆንስ ስፖርት መስራት አይቻልም? ተከብረን አስከብረን እስከ ዛሬ ድረስ የኖርንበት ጨቃጨቆ አስወግደው በእናትህ። ወንድ ልጅ ሆነ እንዴት ራስን በሰፈር ትከፋፍላለህ? ማናችሁም ብትሆኑ በፈለጋችሁበት ሰፈር ሄዳችሁ ስፖርትን መስራት ትችላላችሁ። ተነሳው። ከዚህ በኋላ እኛ ሰፈር የለንም አይደለ? አዎ፣ በሰፈር አንከፋፈልም። ከዚህ በኋላ እኛ ወጣቶች አንድ ነን፣ በአንድነት እንሰራለን። አንድነት ያምርብናል። ምንም ጥቅም የለውም መሞሸር ቃላችሁን ወይ አዲስ አረጋ 15 ገጾች ካልሆነ ለአዲስ አትሆንም ላራጆች ሽለለው ቀረርቶ ጀግናው ለተጎዳ ቀኒ ዘርፋ መጣች በአንድ አይነት ዜማ ያረፈ ዳራዳ ያ እስክስቴ